አዛውንትን ያለ ቀባሪ ሊያሳጡ የፈለጉት እነማን ናቸው የሚለውን እኛ የምናገኘው ጠላትን ከሩቅ አይደለም፣ ጠላትን ቀርበን ነው የምናገኘው። በሩቅማ በሩቅ ነው የምትዋጋው፣ ቀርበህ ግን ሰውየውን በደንብ ታገኘዋለህ። ማን ነው ከጎኑ ያለው? አሁን እውነት የትግራይ ህዝብ ብቻ አይደለም እየተዋጋን ያለው፣ የትግራይ ህዝብ ብቻ አይደለም ኢትዮጵያ ላይ እጁን የሰነዘረው፣ ከጎን የሆነ ነገር ቢኖር ነው። ይህን ደግሞ የነም ስሰማ ያን ስሰማ ሞተ እንደዚህ ሆነ እንደዚህ አድርጎ ሲባል ይሰማኛል። ይህን እንደ ሰው መፍትሄው ምንድን ነው የሚሆነው? ጠጋ ብለን ለማግኘት ከጀርባ ያለውን ወገን ነኝ ያለ እየገደልን ያለን ሊኖር ስለሚችል በዚህ ብልጠት ማግኘት የምንችለውን ነገር እርቅ ካወረደን በኋላ ህዝቡን ወደ ነበረበት ከመለሰ በኋላ የኑሮ ውድነትንም ከቀነሰ በኋላ ከነሱ ጋር ማን እንደነበረ ማግኘት ይቻላል። ለዚህ ነው ያው ዞሮ መጨረሻ ላይ ነገር መታረቃችን አይቀርም። እነሱም የትግራይ ህዝብ ጋር መታረቃችን አይቀርም። የትግራይ ህዝብ አሁን ተደነጋግቷል ህዝቡ። ያ ደግሞ ያሳዝናል። እንደሰው እኔ እንደሰው አሳዝናለሁ። ምንም ኖርማል ንግዱም ራሱን ሊቀይር የተሯሯጠን ዛሬ ላይ ተጨንቆናለሁ ወንድሞቻችን ላይ። ስለዚህ እነዚህ ሰዎች እንዳይጨነቁ እርቅ እንኳን ከአንገት በላይ እንደሆን እርቅ አድርገን በአንገት በቃ ከልባችን ያለን ያይዘን ስነት የእውነት እርቃችን የምናደርግበት ጊዜ ሊመጣ ይችላል። ስለዚህ እርቅ ነው ማለት እንዋጋ፣ እንገዳደል፣ እንጨፋጨፍ ማለት አለ። እንገዳደል ራሱ ኃጢአት ነው። እንታረቅ ይሻላል። እና ይችን ለመጠቀም ፈልጌ ነው። ያልተገለጠልን ነገር እንግዲህ ይኖራል። እኔ በእውነት የናማና መስቲክስ ሰዎች ልክ በዚህ አይነት ነገር ነበር። አንዱ ወደ እርቅ፣ አንዱ ወደ ጥላቻው። ወደ እርቁ ብነት ግን የተሻለ ይመስላል። እንዴ እርቅን መስበክ ስላለብኝ ነው እኔ ይህ የመጣው ሰላም እንጂ ስለመጣው ሁለት ምላስ መሆን የለብኝ። እንታረቅ ስላልኩኝ እንዴት እንታረቅ ይላል ብለው እንደው ያልገባው ያልተገለጠለት ቢገለኝ ራሱ ሞትኩ አልልም። ለምን እንታረቅ ያለ ምሕረት ይውረድልን እስኪ ይማረን ማለት እንዴ በዚህ ጋር በሽታው፣ በዚህ ጋር ኑሮ ውድነቱ፣ በዚህ ጋር ጦርነቱ እንዴት ይቻላል? አንድ ሀገር እንዴት ትችላለች? ስለዚህ በሁሉም አይነት ሲሞታ ከሚሆኑ 10 ብርና 5 ብር 1 ብር አውጥተን ሰራዊትን እየደገፈን እነሱንም ወደ ጦርነት ያስገባን ከምንገዳደለው 10ና 20ውን አውጥተን ለተጎዱት የጠገነን መድረስ የምንችልበት ይቅርታን ተባብለን ቁስላችንን አድነን ወደኋላ የጠፋውን ነገር መልሰን ጠግነን ሰይጣን ነው ብለን የምናምንበት ጊዜ ቢመጣ ይሻላል። ትናንት እኮ ክርስቶስ ኃጢአት ወንጀል ኖሮበት ኃጢአት ኖሮበት አይደለም እሱን የሰራው እሱን ፍታስብ ነበሩ። ስለዚህ ይህን ደግሞ ሰይጣን ነው የሚያደርግ ያለው። ሰይጣን ዛሬ በሰዎች ላይ ነው ተመስሎ እየዞረ ያለው። ስለዚህ እርቅ ደግሞ በማንም ሰው እርቅን የሚፈልግ ሰው እኮ ትልቅ ሰው ነው። እግዚአብሔር እርቅን የፈለገው እግዚአብሔር ሲገርፉት ቤትሉት ዝም ያለው ክብር ነው። እስከ ሞት ፍቅሩን ስላሳየን ነው ዛሬ እኛ የእሱን ሞት እንደ ታሪክ ያወረን ያለ ነው። ስለዚህ እርቅን እኛ አንድ ምንትም ሶስተን ብንለምን እንዲ ብሉ አሁን ላይ አይተናል። የኛም ሰው ተጎድቷል። እነሱም ገዝተውም ሆነ ኬቱም ሆነ የሚያመጡ ሰው ተጎድቷል። ሰው ያለመሸነፋቸውን ዝም ብሎ እየተንገዳገዱ ነው። ስለዚህ እነሱ በሚገዳገዱበት ልክ ሰዋችን ያለቀ ስለሆነ እነዛን ሰውን ማዳን የምንችለው ቤስንም ማዳን የምንችለው